ሳምቲንግ አንቢሊቨብል ተፈጠረ። የሎከር ቁልፍ ኪሳቸው ስላልገው ጓደኞች ዘለው ገቡ። የሎከር ቁልፋችን አሁን የሁላችን ለፍቷል። አሮን ነው ባዶ ገላችን ወደ ቤታችን እንሄድ ነው። እንዴት ናችሁ? ይሄ ቪዲዮ እንግዲህ ከጌት ሬዲ ዊዝ ሚ የቀጠለ ነው። ሐዋሳ ለቫኬሽን ሄድኩኝ ነግሬያችሁ ነበር። ዛሬ የአንድ ቀን ሙሉ የሐዋሳ ውሎዬን ነው ማሳያችሁ። ምግብ ቤቶች፣ ዋና ቦታ፣ ቡና መጠጣበትን ኤቭሪቲንግ ኢንጆይ እንደምታደርጉት አምሾር። አሁን ቀጥታ ቁርስ ለመብላት ነበር ይሄድ ነው። ሐዋሳ ከዚህ በፊት ስመጣ ሞክሬው በጣም የወደድኩት ምግብ እዚህ የምታዩት ፎቅ አድማስ ሞል ላይ ስለነበረ እዛ ነበረ ለመብላት እየሄድን የነበረው። በጣም የምወደውን ከዚህ ቤት ምግብ ነው ያዘዝኩት። የመጀመሪያው ስፔሻል ሻወርማቸው ነው። ስፔሻል ሻወርማ ነው። ከዛ ይሄ ስፔሻል በርገራቸው ነው። እስቲ ፋይታ የሚባል በጣም ቆንጆ ምግብም አላቸው። እሱን መብራት ስላልነበረ በጀነሬተር አይሰራም ስላሉን እሱ አልሆነም። ሰው ምን አዘዝኩኝ? ስፔሻል ሻወርማቸውና በርገሩ። ስቀምሰው ያለኝን ሪያክሽን ደግሞ ራሳችሁ እዩ። በጣም ነው ደስ ይላል። they have the outdoor shade. ሻወርማ was በጣም ቆንጆ ነው። ወደነ ትራይ በርገሩ ስፔሻል በርገር ነው። ኢትስ ጉድ በጣም ቆንጆ በጣም አይደለም ግን ሻወርማ ነው የሚበልጠው፣ ግን ይሄው በጣም ቆንጆ ነው። ክሊን ቴስት ነው ያለው። አይ ላቭ ኢት። No hunger, no thirst, full appetite. Look how cheap it is. ኋላ እንግዲህ ቀጥታ ቡና ለመጠጣት ነው የሄድኩት። ሰማኪያ የሚባል ቦታ። አሁን ቡናችን ልንጠጣ መተናል። ፕሌስ በጣም ነው የሚያምረው። አየሩ ምናምን በጣም ደስ ይላል። ቡናቸውን ደግሞ እንሞክራለን ማለት ነው። ወፍራም ግን ቆንጆ ነው። ቡናቸው በጣም ወፍራም እና ቆንጆ ነበር። በእርግጠኝነት ቡና በጣም የምትወዱ ሰዎች ትወዱታላችሁ። ለእኔ ትንሽ ወፍሮብኝ ነበረ፣ ግን በቃ ቴስቱ አንደኛ ነበር። ከዛ እንግዲህ ይህንን ቦምብ ቡና ስንጠጣ ምን አይነት ሀሳብ መጣልን? ለምን ዋና አንዋኝም ማለት የዋና ልብስ ለመፈለግ ነው። ዚሮሪ እየመጣ ነው። አሮን ነው የዋና ልብስ ማግኘት አልቻልኩም። ስለዚህ አሁን ምንድነው የምናደርገው? ሮሪ ዋና ስላለ ዋና ልብስ ይኖራል በሚል ግምት እናይ ነው። ውልሲ ይሄ ከዚህ ጋር ሌላ አለ ቁምጣ ሊሄድ የሚችል። በመጨረሻም እንግዲህ ሮሪ ሆቴል የዋና ልብስ አግኝቻለሁ። በጣም ምርጫ የሆነው አይደለም የዋና ልብሱ ታይፕ። እኔ እንደዚህ አይነት ዋና ልብስ አልወድም፣ ግን አፎርደብል ነበር። እንደገና ደግሞ ለዛሬ ለመዋኘት በደንብ ይሆናል ብዬ አስቤ ገዛሁኝ። አሁን እንግዲህ እየሄድኩኝ ያለሁት ወዴት ነው? ሩሜ ተመልሼ ልብስ ቀይሬ ለመውጣት ነው። ከዛ በኋላ ያለውንም ደግሞ ተጋብዙልኝ። በድጋሚ ገብቼ ልብስ ቀይሬ ወጥቻለሁ። ቁምጣ ቀለል ያለ ነገር ለብሼ አሁን ምን ልናደርግ ነው? ዋና ልንዋኝ ነው። ገዛኸኝና እልፍነሽ ነው እንዋኛለን የተባለው። አብራችሁኝ ሂዱ እስኪ። እዛ ደግሞ እንግዲህ ገዛኸኝና እልፍነሽ ወይ እልፍነሽና ገዛኸኝ የሚባለው ሆቴል ዋናቸው በጣም ቆንጆ ነው ስለተባለ እዚህ መተናል። መግቢያው እንደምታዩት በጣም ያምራል። በሩ ላይ ወደ ግራ ጥፍ እንዳላችሁ ቲኬት የመቁረጫ ቦታ አለ። እዛ ነው ቲኬት የቆረጥ ነው። እንደ ቲኬት ፕራይስ እዚህ ጋር እንደምታዩት በጣም አፎርደብል ነበር። 400 ብር ፐር ፐርሰን ነው የከፈልነው ለዋና። እልፍነሽና ገዛኸኝ እስቲ እናየዋለን። ዋና ለመዋኘት ነው የመጣ ነው። አይኔ ስሩ ጠቅሯል። አይ ቲንክ እንቅልፍ አጥቻለሁ ነው ካሜራው ነው። ኤኒዌይስ ወደ ውስጥ እንገባለን። you guys I hope you're enjoying the whole video. ሰብስክራይብ ማድረጋችሁን እንዳትረሱ። ዋና ስፍራው እንግዲህ እንደዚህ እንደምታዩት በጣም ክሊን እና ዙሪያው ደግሞ አትክልቶቹ ምናምን ስላሉ በጣም ሪፍሬሽንግ ኢንቫይሮንመንት ነበረ። የዋናው ቦታ ደርሰናል። እንሾየው የዋናው ነው ፍሬም በኋላ አሳያችኋለሁ። ለአሁን ዋናውን ቦታ ላሳያችሁ። people are enjoying በጣም ሆፕፉሊ እንጆይ ያደርጋለሁ። አይላሽን ባይ ባይ ልበላት። ካሁን ይሁን ልትነቀል ነው። በጊዜ ልሰናበታት።
ቻው። እኔም እንግዲህ እየገባሁኝ እየሞካከርኩኝ ነበር እንዳያችሁ ሞክራለሁ። እንግዲህ አሁን ነው ዋይ ከጀሪት ዋኛለሁ በነፃነት። አሁን ትንሽ ከበለኝ ምክንያቱም ጭራሽ አልቆምበትም። እኔ ትንሽ የሚያስቆመኝ ሲሆን አይ ቲንክ አይ ካን ሃንድል። ይሄኛው ግን ምንም ነው የማልቆመው። አይላሽ እስካሁን ሰርቫይቭ አድርጋለች። ትንሽ ቆይታ ግን መጥፋቱ አይቀርም። ኤኒዌይስ ኢንጆይ አድርጉ። አብራችሁ ጓደኞቼ አብረውኛሉ። ከዛ ሴት ነኝ ብዬ አስባለሁ። ባይ የተለያዩ ልጆች ነበሩ ደሳስ የሚሉ በደንብ እየተጫወትን ኢንጆይ እያደረግን ነበር። ከዛ ግን ምን እንደተፈጠረ እዩ ብቻ። የሎከር ቁልፍ ኪሳቸው ውስጥ አድርገው ጓደኞቹ ይዘለው ገቡ። የሎከር ቁልፋችን አሁን የሁላችንም ጠፍቷል። አሮን ነው ባዶ ገላችን ወደ ቤታችን እንዴት ነው ሰው ከጓደኞቻችን መሀል እንደሰማችሁት እንግዲህ አንዱ የሎከር ቁልፍ ኪስ ውስጥ አርግቶ ሲገለበጥ ሎከሩን ቁልፍ ጣለው። ከዛ በኋላ ሁሉም ሰው እየፈለገ ነበር። አብረውን ያልመጡ ልጆች ሳይቀሩ የሎከርን ቁልፍ በመፈለግ ላይ ይገኛሉ። ወፋን ራስ ይዋት የሎከር ቁልፍ እየፈለገች ነው። ወፋ ሳትቀር ቁልፍ እየፈለገች ነው። ይዋት እኔ ግን ለምን ዘና ያልኩት ስለብሰው ሳይ ነው እና ቅድም የገዛሁት የዋና ልብስ ጋይዝ ስናዳምር ግን ብዙም አልወደድኩትም። ተከለር ምናምን ራይት እስካሁን ድረስ ቁልፉ አልተገኘም ብላችሁ አይላሽም አልወደቀም፣ ቁልፉም አልተገኘም። እንትሩ አዲስ ምንድነው ሎከር ኮንትሮል የምታደርገው አለች ታይጋል 600 ብር ነው ቅጣቱ አለች። ሶ አይ ቲንክ ኢትስ ፋይን ፎር ናው። በዚህ ቅጣት እናልፋለን። በመጨረሻም የሎከር ቁልፋችን ተገኝቷል። እንግዲህ ከመገኘትም አልፎ እንደውም ጌም ሆነ። ከዛ በኋላ የሎከር ቁልፉን እየወረወረ ያገኘ ሰው እየሸለምን ምናምን ጨዋታ አደረግ ነው። 200 ብር ዶር ተሳተፋላችሁ። እሺ ማን ያገኘው እንዴ? ያን ልጅ አላየው? 200 ብር በጣም ፋን ናቸው። በስማም ያሉት ልጆች ጀስት ምንድነው የሚባለው እና አፕዴት we're having fun, we're still having fun, we're enjoying it። ወንዶች እየተገለባበጡ ይገኛሉ። እኔ ደግሞ እዚች ጋር ግሪን ከፍቼ መስኪኖኝ አይላሽ ወለቀ ባይ ዘ ወይ ይሄ ራሴ እኔ ብልጥ የራሴ ራስ ቆንጆ ኦኬ I'm having fun። ፍሬሽና ከዛይ ቆንጆ ነው ኤክሰፕት ልብስ መቀየሪያ ሩሙ ግን ቆሻሻ ነው። ይሄ ግን ቆንጆ ነው። ቁልፋችንም ተገኝቷል እንዳያችሁት። ዛሬ ጆይ እዛ ድረስ ከደረስኩ ሰብስክራይብ ያድርጉ። ሰብስክራይብ ያድርጉ። ወደዛ ተደገምኩኝ ደውል ምልክቷን ይጫናል። ተጫኑ ጨርሻለሁ። አሁን ወርዳን ጸጉሬ እንደምታዩት ነው። እንግዲህ ሩም ገብቼ በፓስታ ምናምን ነካካዋለሁ። ቤታውን ጨርሰናል። ልወጣ ነው። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። አይ ሆፕ ኢንጆይ አድርጋችኋል በደንብ ሙሉ እንትኑ ቫኬሽኑ። ነገ ደግሞ የት እንደምንውል ፖስት አደርግላችኋለሁ። መልካም ጊዜ ይሁንላችሁ። ዛሬ እንግዲህ እዚህ ጋር ይበቃናል። ቀጥሎ ደግሞ ፓርት 3 ለቅላችኋለሁ። በጣም ታዋቂ ስጋ ቤት አለ ተብሎ እዛ ልንሄድ ነው። በጣም ብዙ ነገሮች ተፈጥሯል። እሱን ደግሞ በፓርት 3 ፖስት አደርግላችኋለሁ። እስከዛሬ ድረስ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሁሌ እንድመጣላችሁ ደግሞ የደውል ምልክቷን ተጫኑ። መልካም ጊዜ ይሁንላችሁ። ሀሳባችሁን ኮሜንት ላይ ጻፉልኝ። ለልደት የነበረ ሐዋሳ ሄድኩት። ስለዚህ ሃፒ በርዝዴይ ማለት እንዳትረሱ። ባይ